የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ምዕራፍ 1 በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ እንዲሆን ከተጠራው ከጳውሎስ ከወንድማችንም ከሶስቴንስ በቆሮንቶስ ላለችው የእግዚአብሔር ቤተ ክርስቲያን በክርስቶስ ኢየሱስ ተቀድሰው የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ሆነው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ ኢየሱስ ስለተሰጣችሁ ጸጋ ዘወትር ስለ እናንተ እግዚአብሔርን አመሰግናለሁ። ምክንያቱም በማናቸውም ነገር ይኸውም በንግግር ሁሉ በእውቀትም ሁሉ በእርሱ በልጽጋችኋል። ስለ ክርስቶስ የመሰከርንላችሁም በእናንተ ዘንድ ጸንቶአል። ስለዚህ የጌታችን የኢየሱስ ክርስቶስን መገለጥ በጉጉት በመጠባበቅ ላይ ሳላችሁ ማንኛውም መንፈሳዊ ስጦታ አይጎድልባችሁም። በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትገኙ እርሱ እስከ መጨረሻው ድረስ አጽንቶ ይጠብቃችኋል። ወደ ልጁም ወደ ጌታችን ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። ወንድሞች ሆይ በመካከላችሁ መለያየት እንዳይኖር አንድ ልብ፣ አንድ ሐሳብ እንዲኖራችሁ እርስ በርሳችሁም እንድትስማሙ በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። ወንድሞች ሆይ በመካከላችሁ ክርክር እንዳለ ከቆሎዬ ቤተሰብ ሰምቻለሁ። ነገሩም እንዲህ ነው። ከእናንተ አንዱ እኔ ጳውሎስ ነኝ ሲል፣ ሌላው እኔ አጶሎስ ነኝ ይላል። ደግሞም አንዱ እኔ ኬፋ ነኝ ሲል፣ ሌላው ደግሞ እኔስ የክርስቶስ ነኝ ይላል። ለመሆኑ ክርስቶስ ተከፍሎአልን? ጳውሎስስ ለእናንተ ተሰቅሎአልን? ወይስ በጳውሎስ ስም ተጠምቃችኋልን? ከቀርሳጶስና ከጋይዮስ በስተቀር ከእናንተ ማንንም ስላላጠመቅሁ እግዚአብሔርን አመሰግናለሁ። ስለዚህ በስሜ መጠመቁን የሚናገር ማንም የለም። እርግጥ የእስጢፋኖስን ቤተሰው አጥምቄአለሁ። ከእነዚህ ሌላ ግን ማጥመቄ ትዝ አይለኝም። ክርስቶስ የላከኝ ወንጌል እንድሰብክ እንጂ እንዳጠምቅ አይደለም። የክርስቶስን መስቀል ከንቱ እንዳይሆን በሰዎች የንግግር ጥበብ አልሰብክም። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድነው ግን የእግዚአብሔር ኃይል ነው። እንዲህ ተብሎ ተጽፏልና የጥበበኞችን ጥበብ አጠፋለሁ፣ የአዋቂዎችንም ዕውቀት ከንቱ አደርጋለሁ። ጠቢብ የት አለ? ሊቅስ የት አለ? የዘመኑስ ፈላስፋ የት አለ? እግዚአብሔር የዓለምን ጥበብ ሞኝነት አላደረገምን? ከእግዚአብሔር ጥበብ የተነሣ ዓለም በገዛ ጥበቧ እግዚአብሔርን ማወቅ ስለተሳናት በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆኗል። መቼም አይሁድ ታምራዊ ምልክትን ይፈልጋሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናክል፣ ለአሕዛብ ደግሞ ሞኝነት ነው። እግዚአብሔር ለጠራቸው ግን አይሁድም ሆኑ ግሪኮች ክርስቶስ የእግዚአብሔር ኃይል የእግዚአብሔርም ጥበብ ነው። ምክንያቱም ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይጠበባል፣ ከሰውም ብርታት ይልቅ የእግዚአብሔር ድካም ይበረታል። ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ ያስቡ። በሰው መስፍርት ከእናንተ ብዙዎቻችሁ አዋቂዎች አልነበራችሁም፣ ብዙዎቻችሁም ኃያላን አልነበራችሁም፣ ብዙዎቻችሁም ከትልቅ ቤተሰብ አልተወለዳችሁም። ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ። እግዚአብሔር ብርቱዎችን ያሳፍር ዘንድ የዓለምን ደካማ ነገር መረጠ። እግዚአብሔር የተከበረውን እንደሌለ ለማድረግ በዚህ ዓለም ዝቅ ያለውንና የተናቀውን ነገር ቦታም ያልተሰጠውን ነገር መረጠ። ይኸውም ማንም ሰው በእርሱ ፊት እንዳይመካ ነው። በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ የተነሣ ነው። እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችንና ቅድስናችን ቤዛችንም ሆኗል። እንግዲህ እንዲህ ተብሎ እንደ ተጻፈ ነው፣
የሚመካ በጌታ አንደኛ ቆሮንቶስ ምዕራፍ 2 ወንድሞች ሆይ ወደ እናንተ በመጣው ጊዜ የእግዚአብሔር ምስጢር በረቀቀ የንግግር ችሎታ ወይም በላቀ ጥበብ ልገልጥላችሁ አልመጣሁም። በመካከላችሁ ሳለሁ ኢየሱስ ክርስቶስን ያውም የተሰቀለውን እርሱም ብቻ እንጂ ሌላ እንዳላውቅ ወስኜ ነበርና ወደ እናንተ የመጣሁት በድካምና በፍርሃት እንዲሁም በብዙ መንቀጥቀጥ ነበር። ቃሌም ስብከቴም የመንፈስን ኃይል በመግለጥ እንጂ በሚያባብል የጥበብ ቃል አልነበረም። ይኸውም እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ ላይ እንዳይመሰረት ነው። በበሰሉ ሰዎች መካከል ግን ጥበብን እንናገራለን። ይሁን እንጂ የዚችን ዓለም ጥበብ ወይም የሚጠፉትን የዚችን ዓለም ገዢዎች ጥበብ አይደለም። ነገር ግን ተሰውሮ የነበረውን የእግዚአብሔርን ምስጢር ጥበብ ነው። ይህም ጥበብ እግዚአብሔር ከዘመናት በፊት ለክብራችን አስቀድሞ የወሰነው ነው። ከዚህ ዓለም ገዦች አንዳቸውም ይህን ጥበብ አልተረዱትም። ቢረዱትማ ኖሮ የክብርን ጌታ ባልሰቀሉት ነበር። ይሁን እንጂ እንደተጻፈው ዓይን ያላየውን ጆሮ ያልሰማውን የሰውም ልብ ያላሰበውን እግዚአብሔር ለሚወዱት አዘጋጅቷል። እግዚአብሔር ግን ይህን በመንፈሱ አማካይነት ለእኛ ገልጦልናል። መንፈስም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራል። በውስጡ ካለው ከራሱ መንፈስ በስተቀር ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ? እንደዚሁም ከእግዚአብሔር መንፈስ በስተቀር የእግዚአብሔርን ሐሳብ የሚያውቅ ማንም የለም። ከእግዚአብሔር የሆነው መንፈስ እንጂ የዓለምን መንፈስ አልተቀበልንምና ይህም እግዚአብሔር በነጻ የሰጠንን እናውቅ ዘንድ ነው። እኛ የምንናገረው ይህንን ነው። ከሰው ጥበብ በተማርነው ቃል ሳይሆን ከመንፈስ በተማርነው ቃል እንናገራለን። መንፈሳዊ እውነትንም የምንገልጸው በመንፈሳዊ ቃል ነው። መንፈሳዊ ያልሆነ ሰው ከእግዚአብሔር መንፈስ የሆነውን ነገር ሊቀበል አይችልም። ምክንያቱም እንዲህ ያለው ነገር ለእርሱ ሞኝነት ነው። በመንፈስም የሚመረመር ስለሆነ ሊረዳው አይችልም። መንፈሳዊ ሰው ግን ሁሉንም ነገር ይመረምራል፣ ራሱ ግን በማንም አይመረመርም። ያስተምረው ዘንድ የጌታን ልብ ማን አወቀው? እኛ ግን የክርስቶስ ልብ አለ። አንደኛ ቆሮንቶስ ምዕራፍ 3 ወንድሞች ሆይ በክርስቶስ ገና ሕፃናት እንደመሆናችሁ እንደ ሥጋውያን እንጂ እንደ መንፈሳውያን ልናገራችሁ አልቻልሁም። ገና ስላልጠነከራችሁ ወተት እንጂ ጠንካራ ምግብ አልመገብኳችሁም። አሁንም ቢሆን ገና ናችሁ፣ አሁንም ሥጋውያን ናችሁ። በመካከላችሁ ቅናትና ክርክር አለ። ታዲያ ሥጋውያን መሆናችሁ አይደለምን? ተግባራችሁስ እንደ ማንኛውም ሰው ተግባር መሆኑ አይደለምን? ምክንያቱም አንዱ እኔ ጳውሎስ ነኝ፣ ሌላው ደግሞ እኔ አጶሎስ ነኝ ቢል ሰብአዊ ፍጡር ብቻ መሆናችሁ አይደለምን? ለመሆኑ አጶሎስ ምንድን ነው? ጳውሎስስ ምንድን ነው? ጌታ ለእያንዳንዳቸው በሰጣቸው መጠን የሚሰሩ አገልጋዮች ናቸው። እናንተም ወደ እምነት የመጣችሁት በእነርሱ አማካኝነት ነው። እኔ ተከልኩ፣ አጶሎስ ውሃ ጠጣ፣ ያሳደገው ግን እግዚአብሔር ነው። ስለዚህ የሚያሳድግ እግዚአብሔር እንጂ የሚተክልም ሆነ ውሃ የሚያጠጣ ምንም አይደለም። የሚተክልም ሆነ የሚያጠጣ አንድ ናቸው። እያንዳንዱም እንደ ሥራው መጠን የራሱን ሽልማት ይቀበላል። እኛ ከእግዚአብሔር ጋር አብረን የምንሠራ ነንና እናንተም የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንጻ ናችሁ። ከእግዚአብሔር በተሰጠ የጸጋ መጠን እንደ አንድ ብልህ ግንበኛ መሠረትን ጣሉ፣ ሌላውም በላዩ ላይ ይገነባል። ነገር ግን እያንዳንዱ እንዴት እንደሚገነባ መጠንቀቅ አለበት። ምክንያቱም አንድ ጊዜ ከተመሠረተው መሠረት በቀር ሌላ መሠረት መጣል የሚችል ማንም የለም። ይህም መሠረት ኢየሱስ ክርስቶስ ነው። ማንም በዚህ መሠረት ላይ በወርቅ ወይም በብር በከበረ ድንጋይ ወይም በእንጨት
በሳር ወይም ባገዳ ቢያንጽ ሥራው እንዴት እንደሆነ ይታያል። ምክንያቱም ያ ቀን ወደ ብርሃን ያመጣዋል። በእሳት ስለሚገለጥ እሳቱ የእያንዳንዱን ሰው ሥራ ምንነት ይፈትናል። ማንም የገነባው ሥራ ቢጸናለት ሽልማቱን ይቀበላል። ሥራው የተቃጠለበት ግን ሽልማት ይቀርበታል። እርሱ ራሱ ግን ይድናል። ይሁን እንጂ የሚድነው በእሳት ውስጥ በጭንቅ እንደሚያልፍ ሆኖ ነው። እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ በውስጣችሁ እንደሚኖር አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያም ቤተ መቅደስ እናንተ ናችሁ። ማንም ራሱን አያታልል። ከእናንተ ማንም በዚህ ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ራሱን እንደ ሞኝ ይቁጠር። የዚህ ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና እንዲህ ተብሎ ተጽፏልና እርሱ ጥበበኞችን በራሳቸው ተንኰል ይይዛቸዋል። በሌላ ስፍራ ደግሞ ጌታ የጥበበኞች ሐሳብ ከንቱ መሆኑን ያውቃል ተብሎ ተጽፏል። እንግዲህ ማንም ሰው አይመካ፣ ሁሉ ነገር የእናንተ ነውና ጳውሎስም ሆነ አጶሎስ ወይም ኬፋ፣ ዓለምም ሆነ ሕይወት ወይም ሞት፣ አሁን ያለውም ሆነ ወደፊት የሚመጣው ሁሉ የእናንተ ነው። እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር። አንደኛ ቆሮንቶስ ምዕራፍ 4 እንግዲህ ሰው ሁሉ እኛን እንደ ክርስቶስ አገልጋዮችና እንደ እግዚአብሔር ምስጢር ባላደራዎች ሊቆጥረን ይገባል። ባላደራዎችም ታማኝ ሆነው መገኘት አለባቸው። በእናንተም ሆነ በሰዎች የፍርድ ሸንጎ ቢፈረድብኝ እኔ በበኩሌ ግድ የለኝም። እኔ እንኳ በራሴ ላይ አልፈርድም፣ ሕሊናዬ ንጹሕ ነው። ይህ ግን ጥፋት አልባ መሆኔን አያረጋግጥም። በእኔ ላይ የሚፈርድ ጌታ ነው። ስለዚህ ጊዜው ሳይደርስ በምንም ነገር አትፍረዱ። ጌታ እስኪመጣ ጠብቁ። እርሱ በጨለማ ውስጥ የተሰወረውን ወደ ብርሃን ያመጣዋል፣ በሰዎች ልብ ውስጥ ያለውንም ሐሳብ ይገልጠዋል። በዚያን ጊዜ እያንዳንዱ ሰው የሚገባው ምስጋና ከእግዚአብሔር ዘንድ ይቀበላል። እንግዲህ ወንድሞች ሆይ ለእናንተ ጥቅም ብዬ በዚህ ጉዳይ እኔን ራሴንና አጶሎስን ምሳሌ አድርጌ አቅርቤላችኋለሁ። ይህንም ያደረግኩት ከተጻፈው አትለፍ የሚለውን ከእኛ እንድትማሩ ነው። ስለዚህ አንዱን ሰው ከሌላው አብልጣችሁ አትመኩበት። ለመሆኑ አንተን ከሌላው እንድትበልጥ ያደረገህ ማን ነው? ያልተቀበልከው የራስህ የሆነ ነገር ምን አለ? ከተቀበልክ ታዲያ እንዳልተቀበልክ ለምን ትመካለህ? አሁንስ የሚያስፈልጋችሁን ሁሉ አግኝታችኋል፣ ሀብታምም ሆናችኋል፣ ከእኛም ተለይታችሁ ነግሳችኋል። በርግጥ ብትነግሱማ እኛም ከእናንተ ጋር በነገስ ነበር። ምክንያቱም እግዚአብሔር እኛን ሐዋርያቱን ሞት እንደ ተፈረደባቸው ሰዎች ከሰዎች ሁሉ መጨረሻ ያሰለፈን ይመስለኛል። ለዓለም ሁሉ ለመላእክትም ለሰዎችም ትሪት ሆነናል። እኛ ስለ ክርስቶስ ብለን ሞኞች ነን፣ እናንተ ግን በክርስቶስ ጥበበኞች ናችሁ። እኛ ደካሞች ነን፣ እናንተ ግን ብርቶች ናችሁ። እናንተ የተከበራችሁ ናችሁ፣ እኛ ግን የተዋረድን ነን። እስከዚህ ሰዓት ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንደበደባለን፣ ያለ መጠለያ እንንከራተታለን፣ በገንዛ እጃችን እየሠራን እንደክማለን። ሲረግሙን እንመርቃለን፣ ሲያሳድዱን እንታገሳለን፣ ስማችንን ሲያጠፉ መልካም እንመልሳለን። እስካሁን ድረስ የዓለም ጉድፍ የምድር ጥራጊ ሆነናል። ይህን የምጽፍላችሁ እንደ ተወደዳችሁ ልጆች አድርጌ ልመክራችሁ እንጂ ላሳፍራችሁ ብዬ አይደለም። ምንም እንኳ በ10,000 የሚቆጠሩ ሞግዚቶች በክርስቶስ ቢኖሯችሁም ብዙ አባቶች ግን የሏችሁም። በወንጌል አማካይነት በክርስቶስ ኢየሱስ ወልጃችኋለሁና፣ ስለዚህ እኔን እንድትመስሉ ለምናችኋለሁ። እንግዲህ በጌታ የተወደደውንና የታመነውን ልጄን ጢሞቴዎስን የላኩላችሁ በዚህ ምክንያት ነው። እርሱም በየስፍራው በሚገኙ አብያተ ክርስቲያናት ሁሉ
ከማስተምረው ትምህርት ጋር የሚስማማውን በክርስቶስ ኢየሱስ ያለውን የሕይወት አካሄዴን ያሳስባችኋል። ከእናንተ አንዳንዶቹ ወደ እናንተ የማልመጣ መስሏቸው ታበየዋል። ይሁን እንጂ የጌታ ፈቃድ ቢሆን ፈጥኜ ወደ እናንተ እመጣለሁ። ከዚያም እነዚህ ትዕቢተኞች የሚናገሩትን ብቻ ሳይሆን ምን ኃይል እንዳላቸው ማየት እሻለሁ። ምክንያቱም የእግዚአብሔር መንግሥት የወሬ ጉዳይ ሳይሆን የኃይል ጉዳይ ነው። ለመሆኑ የምትፈልጉት የቱን ነው? በትር ይዤ ልምጣ ወይስ በፍቅርና በገርነት መንፈስ? አንደኛ ቆሮንጦስ ምዕራፍ 5 በመካከላችሁ የዝሙት ርኩሰት እንዳለ በርግጥ ይወራል። እንዲህ ያለው ርኩሰት በአረማውያን ዘንድ እንኳ ታይቶ የማይታወቅ ነው፣ የአባቱ ሚስት ያገባ ሰው አለና። ደግሞም ታበያችኋል። ይልቅስ ሐዘን ተሰምቶአችሁ ይህን ድርጊት የፈጸመውን ሰው ከመካከላችሁ ልታስወግዱት አይገባምን? ምንም እንኳ እኔ በአካል አብሬያችሁ ባልሆንም በመንፈስ ግን ከእናንተ ጋር ነኝ። ልክ አብሬያችሁ እንዳለሁ ሆኜ ይህን ባደረገው ሰው ላይ አሁኑኑ ፈርጄበታለሁ። በምትሰበሰቡበት ጊዜ እኔም በመንፈስ ከእናንተ ጋር ስለምሆን በጌታችን በኢየሱስ ስምና በመካከላችሁ በሚገኘው በጌታችን በኢየሱስ ኃይል ሥጋው ጠፍቶ መንፈሱ በጌታ ቀን ትድን ዘንድ እንደዚህ አይነቱ ለሰይጣን ይሰጥ። መመካታችሁ መልካም አይደለም። ጥቂት እርሾ ብዙ ሊጥ እንደሚያወካው አታውቁምን? አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ አሮጌውን እርሾ አስወግዱ። የፋሲጋ በጋችን የሆነው ክርስቶስ ተሰውቷልና። ስለዚህ በዓሉን ግፍና ክፋት በሞላበት እርሾ በአሮጌ እርሾ ሳይሆን እርሾ በሌለበት ቂጣ በቅንነትና በእውነት እናክብር። ከሴሰኞች ጋር እንዳትተባበሩ በመልእክቴ ጽፌላችሁ ነበር። እንዲህም ስል በጠቅላላው ከዚህ ዓለም ሴሰኞች ወይም ስግብግቦችና ቀማኞች ወይም ከጣዖት አምላኪዎች ጋር አትተባበሩ ለማለት አይደለም። እንደዚያማ ቢሆን ከዚህ ዓለም ጨርሶ መለየት ያስፈልጋችሁ ነበር። ነገር ግን አሁን የጻፍኩላችሁ ወንድም ነኝ እያለ ከሚሰስን ወይም ከሚስገበገብ ወይም ጣዖትን ከሚያመልክ ወይም ከሚሳደብ ወይም ከሚሰክር ወይም ከሚቀማ ጋር እንዳትተባበሩ ነው። ከእንደዚህ አይነቱ ሰው ጋር ምግብ እንኳ አትብሉ። ከቤተ ክርስቲያን ውጭ ባሉት ሰዎች ላይ ለመፍረድ እኔን ምን አገባኝ? በቤተ ክርስቲያን ውስጥ ባሉት ሰዎች ላይ እናንተ አትፈርዱምን? ከቤተ ክርስቲያን ውጭ ባሉት ላይ የሚፈርድ ግን እግዚአብሔር ነው። እንግዲህ ክፉን ሰው ከመካከላችሁ አስወግዱ። አንደኛ ቆሮንጦስ ምዕራፍ 6 ከመካከላችሁ አንድ ሰው ከሌላው ጋር ሙግት ቢኖረው ጉዳዩን በቅዱሳን ፊት በማቅረብ ፈንታ እንዴት ደፍሮ በማያምኑ ሰዎች ፊት ለመፋረድ ያቀርባል? ቅዱሳን በዓለም ላይ እንደሚፈርዱ አታውቁምን? በዓለም ላይ የምትፈርዱ ከሆነ እንግዲያው በትንሹ ነገር ላይ ለመፍረድ አትበቁምን? በምድራዊ ሕይወት ጉዳይ ቀርቶ በመላእክት ላይ እንኳን እንደምንፈርድ አታውቁምን? እንግዲህ እንዲህ ያለ ጉዳይ ሲያጋጥማችሁ በቤተ ክርስቲያን የተናቁን ሰዎች ፈራጅ አድርጋችሁ ሹሟ። ይህንንም የምለው ላሳፍራችሁ ብዬ ነው። ለመሆኑ ከመካከላችሁ ወንድሞችን ለማስታረቅ የሚበቃ አስተዋይ ሰው የለምን? ነገር ግን ወንድም ወንድሙን ለመክሰስ ፍርድ ቤት ይሄዳል፣ ያውም በማያምኑ ሰዎች ፊት። እንግዲህ በመካከላችሁ መካሰስ መኖሩ ራሱ ውድቀታችሁን ያሳያል። ብትበደሉ አይሻልምን? ብትታለሉስ አይሻልምን? እናንተ ግን ራሳችሁ ትበድላላችሁ ታታልላላችሁም፣ ያውም እኮ ወንድሞቻችሁ። ዓመፀኞች የእግዚአብሔር መንግሥት እንደማይወርሱ አታውቁምን? በዚህ ነገር አትታለሉ። ሴሰኞች፣ ጣዖት አምላኪዎች፣ አመንዝሮች፣ ወንድቃዎች፣ ግብረ ሰዶማውያን ወይም ሌቦች፣ ስግብግቦች፣ ሰካራሞች፣ ተሳዳቢዎችና ቀማኞች የእግዚአብሔር መንግሥት አይወርሱም። ከእናንተ አንዳንዶቻችሁ እንደዚህ ነበራችሁ። አሁን ግን በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ
ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ሁሉ ነገር አይጠቅምም። ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ምንም ነገር በእኔ ላይ አይሰለጥንም። ደግሞም ምግብ ለሆድ ነው፣ ሆድም ለምግብ ነው። እግዚአብሔር ግን ሁለቱንም ያጠፋቸዋል። ሰውነት ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለሰውነት ነው። እግዚአብሔር ጌታን ከሙታን እንዳስነሳው እኛንም ደግሞ በኃይሉ ከሙታን ያስነሳናል። ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁምን? ታዲያ የክርስቶስን ብልቶች ወስጄ ከዝሙት አዳሪ ብልቶች ጋር አንድ ላድርገውን? ከቶ አይገባም። ወይስ ከዝሙት አዳሪ ጋር የሚተባበር ሰው ከእርሷ ጋር አንድ ሥጋ እንደሚሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሏልና። ነገር ግን ከጌታ ጋር የሚተባበር ከእርሱ ጋር አንድ መንፈስ ይሆናል። ከዝሙት ሽሹ። ሰው የሚሠራው ኀጢአት ሁሉ ከአካሉ ውጭ ነው። ዝሙትን የሚፈጽም ግን በገዛ አካሉ ላይ ኀጢአት ይሠራል። ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይህም መንፈስ ከእግዚአብሔር የተቀበላችሁት ነው። እናንተም የራሳችሁ አይደላችሁም፣ በዋጋ ተገዝታችኋልና። ስለዚህ በሰውነታችሁ እግዚአብሔርን አክብሩ። አንደኛ ቆሮንቶስ ምዕራፍ 7 ስለ ጻፋችሁልኝ ጉዳይ ሰው ወደ ሴት ባይደርስ መልካም ነው። ነገር ግን ከዝሙት ለመጠበቅ እያንዳንዱ ሰው የራሱ ሚስት ትኑረው፣ እያንዳንዷም ሴት የራሷ ባል ይኑራት። ባል ለሚስቱ የሚገባትን ሁሉ ያድርግላት፣ ሚስትም እንዲሁ ለባሏ የሚገባውን ሁሉ ታድርግለት። ሚስት አካሏ የራሷ ብቻ አይደለም፣ የባሏም ነው። እንዲሁም ባል አካሉ የራሱ ብቻ አይደለም፣ የሚስቱም ነው። በጸሎት ለመትጋት ተስማምታችሁ ለተወሰነ ጊዜ ካልሆነ በስተቀር እርስ በርሳችሁ አትከላከሉ። ራሳችሁን ባለመግዛት ሰይጣን እንዳይፈታተናችሁ እንደገና አብራችሁ ሁኑ። ይህን የምለው ግን እንደ ትእዛዝ ሳይሆን እንደ ምክር ነው። ሰው ሁሉ እንደኔ ቢሆን ምኞቴ ነው። ነገር ግን እያንዳንዱ ሰው ከእግዚአብሔር የተቀበለው የራሱ የሆነ ስጦታ አለው። አንዱ አንድ አይነት ስጦታ ሲኖረው፣ ሌላው ደግሞ ሌላ አይነት ስጦታ አለው። ላላገቡና ባሎቻቸው ለሞቱባቸው ሴቶች ግን እንዲህ እላለሁ፣ ሳያገቡ እንደኔ ቢኖሩ ለእነርሱ መልካም ነው። ነገር ግን ራሳቸውን መግዛት ካልቻሉ ያግቡ፣ በምኞት ከመቃጠል ማግባት ይሻላልና። ላገቡት ይህን ትእዛዝ እሰጣለሁ። ይህም ትእዛዝ የጌታ እንጂ የኔ አይደለም። ሚስት ከባሏ አትለያይ፣ ብትለያይ ግን ሳታገባ ትኑር፣ አለዚያ ከባሏ ጋር ትታረቅ። ባልም ሚስቱን አይፍታት። ለሌሎች ደግሞ እንዲህ እላለሁ፣ ይህንም የምለው እኔ እንጂ ጌታ አይደለም። ያላመነች ሚስት ያለው ወንድም ቢኖርና ሚስቱ አብራው ለመኖር የምትፈቅድ ከሆነ ሊፈታት አይገባውም። ያላመነ ባል ያላት ሴት ብትኖርና እርሱም አብሯት ለመኖር የሚፈቅድ ከሆነ ልትፈታው አይገባትም። ያላመነ ባል በሚስቱ ተቀድሷልና ያላመነችም ሚስት በሚያምን ባሏ ተቀድሳለች። አለዚያማ ልጆቻችሁ ርኩሳን በሆኑ ነበር፣ አሁን ግን የተቀደሱ ናቸው። ነገር ግን የማያምነው ወገን መለየት ከፈለገ ይለይ። አንድ ወንድም ወይም እህት በዚህ ሁኔታ የታሰሩ አይደሉም። እግዚአብሔር የጠራን በሰላም እንድንኖር ነው። አንቺ ሴት ባልሽን ታድኙ እንደሆነ ምን ታውቂያለሽ? ወይስ አንተ ሰው ሚስትን ታድናት እንደሆነ ምን ታውቃለህ? ብቻ እያንዳንዱ ሰው ጌታ እንደወሰነለት፣ እያንዳንዱም እግዚአብሔር እንደጠራው በዚያው ይመላለስ። በአብያተ ክርስቲያናትም ሁሉ የምንደነግገው ይህንኑ ነው። አንድ ሰው ተገርዞ ሳለ ቢጠራ እንዳልተገረዘ ሰው አይሁን። ሳይገረዝም ተጠርቶ ከሆነ አይገረዝ። መገረዝም ሆነ አለመገረዝ አይጠቅምም። ዋናው ነገር የእግዚአብሔርን ትእዛዝ መፈጸሙ ነው። እያንዳንዱ ሰው በተጠራበት ሁኔታ ጸንቶ ይኖር። በተጠራ ጊዜ ባሪያ ነበርህን? በዚህ አትጨነቅ። ነጻነትህን ማግኘት ከቻልክ ግን ነጻነትህን ተቀበል። ምክንያቱም ባሪያ ሆኖ ሳለ
በጌታ የተጠራ የጌታ ነጻ ሰው ነው። እንዲሁም ሲጠራ ነጻ የነበረ ሰው የክርስቶስ ባሪያ ነው። በዋጋ ተገዝታችኋል። ስለዚህ የሰው ባሪያ አትሁኑ። ወንድሞች ሆይ እያንዳንዱ ሰው በተጠራበት ሁኔታ ከእግዚአብሔር ጋር ጸንቶ ይኑር። ስለ ደናግል ከጌታ የተቀበልኩት ትእዛዝ የለኝም። ይሁን እንጂ ከጌታ ምሕረት የተነሳ እንደ ታማኝ ሰው ምክሬን እሰጣለሁ። አሁን ካለው ችግር የተነሳ ባላችሁበት ሁኔታ ብትኖሩ መልካም ይመስለኛል። አግብተህ ከሆነ መፋታትን አትሻ፣ ካላገባህም ሚስት ለማግባት አትፈልግ። ብታገባ ግን ኃጢአት አልሰራህም። ድንግሊቱን ብታገባ ኃጢአት አላደረገችም። ነገር ግን የሚያገቡ ሰዎች በዚህ ዓለም ብዙ ችግር ይገጥማቸዋል። እኔም ይህን እንዳይደርስባችሁ ወዳለሁ። ወንድሞቼ ሐሳቤ እንዲህ ነው። ዘመኑ አጭር ነው። ከእንግዲህ ሚስት ያላቸው እንደሌላቸው ሆነው ይኑሩ። የሚያለቅሱ እንደማያለቅሱ፣ ደስተኞች ደስ እንደማይላቸው ይሁኑ። ዕቃ የሚገዙም የገዙት ነገር የእነርሱ እንዳልሆነ ይቁጠሩ። በዚህ ዓለም ነገር የሚጠቀሙም እንደማይጠቀሙበት ይሁኑ። የዚህ ዓለም መልክ ኃላፊ ነውና። እኔስ ያለ ጭንቀት እንድትኖሩ ወዳለሁ። ያላገባ ሰው ጌታን ደስ ለማሰኘት ስለ ጌታ ነገር ያስባል። ያገባ ሰው ግን ሚስቱን ደስ ለማሰኘት የዚህን ዓለም ነገር ያስባል። በዚህም ልቡ ተከፍሏል። ያላገባች ሴት ወይም ድንግል ስለ ጌታ ነገር ታስባለች። ዓላማዋም በሥጋና በመንፈስ ለጌታ መቀደስ ነው። ያገባች ሴት ግን ባሏን ደስ ለማሰኘት የዚህን ዓለም ነገር ታስባለች። ይህንም የምለው ለእናንተ የሚበጃችሁን ነገር በማሰብ እንጂ ላስጨንቃችሁ አይደለም። ዓላማያም ልባችሁ ሳይከፈል በጌታ ጸንታችሁ በአግባብ እንድትኖሩ ነው። አንድ ሰው ያጫትን ድንግል በአግባቡ ካልያዘ፣ እርሷን በዕድሜ እየገፋች ከሄደች፣ ሊያገባት ካሰበ የወደደውን ያድርግ፣ ኃጢአት የለበትምና ይጋቡ። ነገር ግን በዚህ ጉዳይ ልቡን አረጋግቶ ሳይናወጥ ራሱንም በመግዛት ድንግሊቱን ላለማግባት የወሰነ ሰው መልካም አድርጓል። ስለዚህ ድንግሊቱን ያገባ መልካም አደረገ፣ ያላገባም የተሻለ አደረገ። አንዲት ሴት ባሏ በሕይወት እስካለ ድረስ ከእርሱ ጋር የታሰረች ናት። ባሏ ቢሞት ግን የፈለገችውን ሰው ለማግባት ነጻነት አላት። ሰውየው ግን በጌታ መሆን አለበት። እንደኔ ከሆነ ግን ሳታገባ እንዲሁ ብትኖር ይበልጥ ደስተኛ ትሆናለች። እኔም ደግሞ የእግዚአብሔር መንፈስ በእኔ ላይ ያለ። አንደኛ ቆሮንቶስ ምዕራፍ 8 ለጣዖት ስለተሰዋ ሥጋ ደግሞ ይህንን እላለሁ፣ ሁላችንም ዕውቀት እንዳለን እናውቃለን። ዕውቀት ያስተብያል፣ ፍቅር ግን ያንጻል። አውቃለሁ የሚል ሰው ማወቅ የሚገባውን ያህል ገና አላወቅም። እግዚአብሔርን የሚወድ ሰው ግን በእግዚአብሔር ዘንድ የታወቀ ነው። እንግዲህ ለጣዖት የተሰዋ ሥጋ ስለ መብላት እንዲህ እላለሁ፣ በዚህ ዓለም ጣዖት ከንቱ እንደሆነና ከአንዱ ከእግዚአብሔር በስተቀር ሌላ አምላክ እንደሌለ እናውቃለን። መቼም ብዙ አማልክትና ብዙ ጌቶች አሉ። በሰማይም ሆነ በምድር አምላክ ተብሎ የሚጠሩ አማልክት ቢኖሩ፣ ለእኛ ግን ሁሉም ነገር ከእርሱ የሆነ እኛም ለእርሱ የሆን አንድ አምላክ አብ አለን። ደግሞም ሁሉም ነገር በእርሱ አማካኝነት የሆነ እኛም በእርሱ አማካኝነት የሆን አንድ ጌታ ኢየሱስ ክርስቶስ አለን። ነገር ግን ይህንን የሚያውቁ ሁሉም አይደሉም። አንዳንድ ሰዎች እስካሁን ድረስ ጣዖትን ማምለክ ስለለመዱ እንዲህ ያለውን ሥጋ ሲበሉ በእርግጥ ለጣዖት እንደተሰዋ ያስባሉ። ሕሊናቸውም ደካማ ስለሆነ ይረክሳል። ነገር ግን ምግብ ወደ እግዚአብሔር አያቀርበንም። ባንበላ የሚጎልብን ነገር የለም፣ ብንበላም የምናተርፈው ነገር አይኖርም። ነገር ግን ከነጻነታችሁ የተነሳ የምታደርጉት ለደካሞች እንቅፋት እንዳይሆን ተጠንቀቁ። አንተ ይህን የመሰለ ዕውቀት ኖሮህ ደካማ ሕሊና ያለው ሰው በቤተ ጣዖት ስትበላ ቢያይህ ለጣዖት የተሰዋውን ምግብ ለመብላት አይደፋፈርምን? ስለዚህ ክርስቶስ የሞተለት ይህ ደካማ ወንድም በአንተ ዕውቀት ምክንያት ጠፋ ማለት ነው።
በዚህ መንገድ ወንድሞቻችሁን በመበደልና ደካማ ሕሊናቸውን በማቁሰል ክርስቶስን ትበድላላችሁ። ስለዚህ እኔ የምበላው ነገር ወንድሜን የሚያሰናክለው ከሆነ ወንድሜን ላለማሰናከል ስል ከቶ ሥጋ አልበላም። አንደኛ ቆሮንቶስ ምዕራፍ 9 እኔ ነጻ ሰው አይደለሁምን? ሐዋርያስ አይደለሁምን? ጌታችንን ኢየሱስን አላየሁትምን? እናንተስ በጌታ የድካሜ ፍሬዎች አይደላችሁምን? ለሌሎች ሐዋርያ ባልሆን እንኳ ለእናንተ ግን በርግጥ ሐዋርያ ነኝ። ምክንያቱም በጌታ የሐዋርያነቴ ማኅተም እናንተ ናችሁ። ለሚመረምሩኝ የምሰጠው መልስ ይህ ነው። ለመሆኑ የመብላትና የመጠጣት መብት የለንምን? እንደ ሌሎች ሐዋርያት እንደ ጌታ ወንድሞችና እንደ ኬፋ ሁሉ እኛስ አማይ ሚስት ይዘን የመዞር መብት የለንምን? ወይስ ጥረን ግረን መኖር ያለብን እኔና በርናባስ ብቻ ነን? ለመሆኑ በገንዛ ገንዘቡ በወታደርነት የሚያገለግል ማን ነው? ወይን ተክሎ ፍሬውን የማይበላ ማን ነው? መንጋ እየጠበቀ የከብቱን ወተት የማይጠጣ ማን ነው? ይህን የምናገረው እንደ ሰው አስተሳሰብ ነውን? የኦሪትስ ሕግ ይህንኑ ይል የለምን? በሙሴ ሕግ የሚያበራየውን በሬ አፉን አትሰር ተብሎ ተጽፏልና። ለመሆኑ እግዚአብሔርን ያሳሰበው የበሬ ጉዳይ ነውን? ይህን የተናገረው በእርግጥ ስለኛ አይደለምን? የተጻፈው በትክክል ስለኛ ነው። አራሹ የሚያርሰው፣ አበራዩ የሚያበራየው ከምርቱ ድርሻ እንዳለው ተስፋ በማድረግ ነውና። እኛ በእናንተ መካከል መንፈሳዊ ዘር ዘርተን ከሆነ ለሥጋ የሚሆን ነገር ብናጭድ ትልቅ ነገር መሆኑ ነውን? ሌሎች ይህን መብት ከእናንተ ማግኘት ከቻሉ እኛ ይበልጥ ማግኘት አይገባንምን? እኛ ግን በዚህ መብት አልተጠቀምንም። ይልቁንም ለክርስቶስ ወንጌል እንቅፋት እንዳንሆን ሁሉንም ነገር እንታገሳለን። በቤተ መቅደስ የሚያገለግሉ ምግባቸውን ከቤተ መቅደስ እንደሚያገኙ በመሠዊያውም የሚያገለግሉ ከመሥዋዕቱ እንደሚካፈሉ አታውቁምን? እንደዚሁም ወንጌልን የሚሰብኩ ለኑሮ የሚያስፈልጋቸውን ከወንጌል እንዲቀበሉ ጌታ አዟል። እኔ ግን ከእነዚህ መብቶች በአንዱ እንኳ አልተጠቀምኩም። አሁንም ይህን የምጽፍላችሁ እንደነዚህ ያሉትን ነገሮች ታደርጉልኛላችሁ በሚል ተስፋ አይደለም። ማንም ትምክቴን ከንቱ ከሚያደርግብኝ ሞት ይሻለኛልና። ወንጌልን መስበኬ አያስመካኝም። የምሰብከው ግዴታዬ ስለሆነ ነው። ወንጌልን ባልሰብክ ግን ወዮልኝ። በፈቃደኝነት ብሰብክ ሽልማት አለኝ። በፈቃደኝነት ካልሆነ ግን የምፈጽመው ተግባር የተጣለብኝን አደራ መወጣት ብቻ ይሆናል። ታዲያ ሽልማቴ ምንድን ነው? ሽልማቴማ ወንጌልን ስሰብክ በመብቴ ሳልጠቀም ወንጌልን ያለ ክፍያ መስበክ ነው። እኔ ነጻ ሰው ነኝ፣ የማንም ባሪያ አይደለሁም። ነገር ግን ብዙዎችን እመልስ ዘንድ ራሴን ለሰው ሁሉ ባሪያ አደርጋለሁ። አይሁድን እመልስ ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንሁ። እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ያሉትን እመልስ ዘንድ ከሕግ በታች እንዳሉት ሆኑ። እኔ ራሴ ከእግዚአብሔር ሕግ ነጻ ያልሆንኩና ለክርስቶስ ሕግ የምገዛ ብሆንም ሕግ የሌላቸውን እመልስ ዘንድ ሕግ እንደሌለው ሰው ሆኑ። ደካሞችን እመልስ ዘንድ ከደካሞች ጋር እንደ ደካማ ሆኑ። በሚቻለኝ ሁሉ አንዳንዶችን አድን ዘንድ ከሁሉም ጋር ሁሉን ነገር ሆኑ። ይህን ሁሉ የማደርገው ከወንጌል በረከት እካፈል ዘንድ ስለ ወንጌል ብዬ ነው። በሩጫ ውድድር የሚሮጡ ብዙዎች እንደሆኑ ሽልማቱን የሚቀበለው ግን አንዱ ብቻ እንደሆነ አታውቁምን? ስለዚህ ሽልማቱን እንደሚቀበል ሰው ሩጡ። ለውድድር የሚዘጋጅ ማንኛውም ሰው በሁሉም ነገር ራሱን ይገዛል። እነርሱ አላፊ ጠፊ የሆነውን አክሊል ለማግኘት ይደክማሉ። እኛ ግን ለዘላለም የማይጠፋውን አክሊል ለማግኘት እንደክማለን። ስለዚህ እኔ ግብ እንደሌለው ሰው በከንቱ አልሮጥም፣ ደግሞም ነፋስን እንደሚጎስም ሰው እንዲያው አልታገልም። ነገር ግን ለሌሎች ከሰበኩ በኋላ እኔ ራሴ ውድቅ ሆኜ እንዳልቀር ሰውነቴን እየጎሰምኩ እንዲገዛልኝ አደርግ። አንደኛ ቆሮንቶስ ምዕራፍ 10 ወንድሞች ሆይ
አባቶቻችን ሁሉ ከደመናው በታች እንደነበሩና በባሕሩ ውስጥ እንደተሻገሩ ታውቁ ዘንድ እፈልጋለሁ። እነርሱ ሁሉ ከሙሴ ጋር ለመተባበር በደመናና በባሕር ተጠመቁ። ሁሉም ከአንድ መንፈሳዊ ምግብ በሉ፣ ሁሉም ከአንድ መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው መንፈሳዊ ዓለት ጠጥተዋልና ያ ዓለት ክርስቶስ ነበረ። ይሁን እንጂ እግዚአብሔር በብዙዎቹ ደስ ስላልተሰኘ በበረሃ ወድቀው ቀሩ። እነርሱ ክፉ እንደተመኙ እኛም ደግሞ እንዳንመኝ እነዚህ ነገሮች ምሳሌ ሆነውልናል። ሕዝቡ ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከእነርሱ አንዳንዶቹ እንዳደረጉት ጣዖት አምላኪዎች አትሁኑ። ከእነርሱ አንዳንዶቹ ዝሙት ፈጽመው በአንድ ቀን 23,000 ሰው እንደረገፈ እኛም ዝሙት አንፈጽም። ከእነርሱ አንዳንዶቹ ጌታን እንደተፈታተኑና በእባብ ተነድፈው እንደጠፉ እኛም ጌታን አንፈታተን። ከእነርሱ አንዳንዶቹ እንዳጉረመረሙና በአጥፊው እንደጠፉ አታጉረምርሙ። ይህ ሁሉ ምሳሌ ይሆን ዘንድ በእነርሱ ላይ ደረሰ። የዘመናት ፍጻሜ የደረሰብንን እኛን ለማስጠንቀቅም ተጻፈ። ስለዚህ ተደላድዬ ቆሜአለሁ የሚል ቢኖር እንዳይወድቅ ይጠንቀቅ። በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም። እግዚአብሔር ታማኝ ነው። ስለዚህ ከምትችሉት በላይ እንድትፈተኑ አይተዋችሁም። ነገር ግን በምትፈተኑበት ጊዜ ፈተናውን መታገስ እንድትችሉ መውጫ መንገዱን ያዘጋጅላችኋል። ስለዚህ ወዳጆቼ ሆይ ከጣዖት አምልኮ ሽሹ። ይህን የምናገረው አስተዋይ ለሆኑ ሰዎች ነው። ስለምናገረው ነገር እናንተው ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? እንጀራው አንድ እንደሆነ እኛም ብዙዎች ሆነን ሳለ አንድ አካል ነን፣ ሁላችን አንዱን እንጀራ እንካፈላለንና። እስቲ የእስራኤልን ሕዝብ አስቡ። መሥዋዕቱን የሚበሉት ከመሠዊያው ጋር ኅብረት አልነበራቸውምን? ታዲያ ለጣዖት የተሰዋ ነገርም ሆነ ጣዖቱ ራሱ ዋጋ ያለው ነገር ነው ማለቴ ነውን? አይደለም። አሕዛብ የሚሰዉት ለእግዚአብሔር ሳይሆን ለአጋንንት ነው። ከአጋንንት ጋር እንድትተባበሩም አልሻም። የጌታን ጽዋና የአጋንንትን ጽዋ በአንድ ላይ መጠጣት አትችሉም። ከጌታ ማዕድና ከአጋንንት ማዕድ ተካፋይ መሆን አትችሉም። ጌታን እናስቀናውን? በብርታትስ ከእርሱ እንበልጣለንን? ሁሉ ነገር ተፈቅዷል፣ ነገር ግን ሁሉም ነገር አይጠቅምም። ሁሉም ነገር ተፈቅዷል፣ ነገር ግን ሁሉም ነገር አያንጽም። እያንዳንዱ ሰው የባልንጀራውን ጥቅም እንጂ የራሱን ብቻ አይፈልግ። በሕሊና ምርምር ውስጥ ሳትገቡ በሥጋ ገበያ የሚሸጠውን ሁሉ ብሉ፣ ምድርና በውስጧ ያለው ሁሉ የጌታ ነውና። የማያምን ሰው ጋብዟችሁ ለመሄድ ብትፈልጉ በሕሊና ምርምር ውስጥ ሳትገቡ የቀረበላችሁን ሁሉ ብሉ። ነገር ግን አንዱ ይህ ለጣዖት የተሰዋ ነው ቢላችሁ ይህን ስለ ነገራችሁ ሰውና ለሕሊናችሁ ስትሉ አትብሉ። ይህን የምለውም ስለዚያ ሰው ሕሊና እንጂ ስለ አንተ አይደለም። ነጻነቴስ በሌላ ሰው ሕሊና ለምን ይመዘን? ምግቡን በምስጋና የምበላ ከሆነ እግዚአብሔርን ባመሰገንሁበት ነገር ለምን እወቀሳለሁ? እንግዲህ ስትበሉም ሆነ ስትጠጡ ወይም ማንኛውንም ነገር ስታደርጉ ሁሉንም ነገር ለእግዚአብሔር ክብር አድርጉት። ለአይሁድም ሆነ ለግሪኮች ወይም ለእግዚአብሔር ቤተ ክርስቲያን መሰናክል አትሁኑ። እኔ ሰውን ሁሉ በማንኛውም ረገድ ለማስደሰት እንደምጥር እናንተም እንዲሁ አድርጉ። ብዙዎችም ይድኑ ዘንድ ለራሴ የሚጠቅመውን ሳይሆን ለእነርሱ የሚጠቅመውን እሻለሁ። አንደኛ ቆሮንቶስ ምዕራፍ 11 እኔ የክርስቶስን ምሳሌ እንደምከተል እናንተም የኔን ተከተሉ።
በሁሉ ነገር ስለምታስቡልኝና ከኔ የተቀበላችሁትን ትምህርት አጥብቃችሁ ስለያዛችሁ አመሰግናችኋለሁ። ነገር ግን እንድታውቁ ወዳለሁ፣ የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ወንድ ነው፣ የክርስቶስም ራስ እግዚአብሔር ነው። ራሱን ተከናንቦ የሚጸልይ ወይም ትንቢት የሚናገር ማንኛውም ወንድ የእርሱን ራስ ያዋርዳል። ራሷን ሳትሸፍን የምትጸልይ ወይም ትንቢት የምትናገር ማንኛውም ሴት የእርሷን ራስ ታዋርዳለች፣ ጠጉሯን እንደ ተላጨች ይቆጠራልና። ሴት ራሷን የማትሸፍን ከሆነ ጠጉሯን ትቁረጥ። ጠጉሯን መቁረጥ ወይም መላጨት የሚያሳፍር መስሎ ከታያት ግን ራሷን ትሸፍን። ወንድ ራሱን መከናነብ የለበትም፣ ወንድ የእግዚአብሔር ምሳሌና ክብር ነውና። ሴት ግን የወንድ ክብር ናት። ምክንያቱም ሴት ከወንድ ተገኘች እንጂ ወንድ ከሴት አልተገኘም። ደግሞም ሴት ለወንድ ተፈጠረች እንጂ ወንድ ለሴት አልተፈጠረም። በዚህ ምክንያት በመላእክትም ምክንያት ሴት በሥልጣን ስር መሆኗን የሚያሳይ ምልክት በራሷ ላይ ታድርግ። በጌታ ዘንድ ግን ሴት ያለ ወንድ፣ ወንድም ያለ ሴት አይሆንም። ሴት ከወንድ እንደተገኘች ሁሉ ወንድም ከሴት ይወለዳልና። ነገር ግን የሁሉም መገኛ እግዚአብሔር ነው። እስቲ እናንተ ፍረዱ። ሴት ራሷን ሳትሸፍን ወደ እግዚአብሔር መጸለይ ይገባታልን? ወንድ ጠጉሩን ቢያስረዝም ነውር እንደሚሆንበት ተፈጥሮ እንኳ አያስተምራችሁምን? ሴት ግን ጠጉሯን ብታስረዝም ክብሩ አይደለምን? ረጅም ጠጉር የተሰጣት መጎናጸፊያ እንዲሆናት ነውና። እንግዲህ ማንም በዚህ ጉዳይ ላይ መከራከር ቢፈልግ እኛም ሆን የእግዚአብሔር አብያተ ክርስቲያናት ከዚህ የተለየ ልማድ የለንም። ነገር ግን በምትሰበሰቡበት ጊዜ ለሚጎዳ እንጂ ለሚጠቅም ስላልሆነ ይህን ትእዛዝ ስሰጥ እያመሰገንኳችሁ አይደለም። ከሁሉ አስቀድሞ በቤተ ክርስቲያን በምትሰበሰቡበት ጊዜ በመካከላችሁ መለያየት እንዳለ ሰምቻለሁ። ይህም ሊሆን እንደሚችል በከፊል አምናለሁ። ከእናንተ መካከል እውነተኞቹ ተለይተው ይታወቁ ዘንድ ይህ መለያየት በመካከላችሁ መኖሩ ግድ ነው። በምትሰበሰቡበት ጊዜ የምትበሉት የጌታን ራት አይደለም። በምትበሉበት ጊዜ አንዱ ሌላውን ሳይጠብቅ ምግቡን ይበላልና፣ አንዱ እየተራበ ሌላው ይሰክራል። ለመሆኑ የምትበሉበትና የምትጠጡበት ቤት የላችሁምን? ወይስ የእግዚአብሔርን ቤተ ክርስቲያን በመናቅ ምንም የሌላቸውን ታሳፍራላችሁን? እንግዲህ ምን ልበላችሁ? በዚህ ነገር ላመስግናችሁን? ፈጽሞ አላመሰግናችሁም። እኔ ከጌታ የተቀበልኩትን ለእናንተ አስተላልፌአለሁና ጌታ ኢየሱስ አልፎ በተሰጠባት ሌሊት እንጀራን አንስቶ ከባረከ በኋላ ቆርሶ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ለመታሰቢያ የማድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ ስለዚህ ከጽዋው በምትጠጡበት ጊዜ ይህን ለመታሰቢያ አድርጉት አለ። ይህን እንጀራ በምትበሉበት ጊዜ ይህንም ጽዋ በምትጠጡበት ጊዜ ሁሉ ጌታ እስከሚመጣ ድረስ ሞቱን ትናገራላችሁ። እንግዲህ ማንም ሳይገባው ይህን እንጀራ ቢበላ ወይም የጌታን ጽዋ ቢጠጣ የጌታ ሥጋና ደም ባለዕዳ ይሆናል። ማንም ሰው ከዚህ እንጀራ ከመብላቱና ከዚህ ጽዋ ከመጠጣቱ በፊት ራሱን ይመርምር። ምክንያቱም ማንም የጌታን ሥጋ ሳይገባው ቢበላና ቢጠጣ ፍርድ የሚያመጣበትን ይበላል ይጠጣል። ከእናንተ መካከል ብዙዎች የደከሙትና የታመሙት አንዳንዶችም ያንቀላፉት በዚህ ምክንያት ነው። ራሳችን ብንመረምር ግን ባልተፈረደብን ነበር። ነገር ግን ጌታ በሚፈርድብን ጊዜ እንገሰጻለን። ይኸውም ከዓለም ጋር አብረን እንዳንኮነን ነው። ስለዚህ ወንድሞች ሆይ ለመብላት በምትሰበሰቡበት ጊዜ እርስ በርሳችሁ ተጠባበቁ። በምትሰበሰቡበት ጊዜ ለፍርድ እንዳይሆንባችሁ ማንም የራበው ሰው ቢኖር በቤቱ ይብላ። ስለ ቀረው ነገር ደግሞ በምመጣበት ጊዜ እደነቅ። አንደኛ ቆሮንቶስ ምዕራፍ 12
ወንድሞች ሆይ አሁን ደግሞ ስለ መንፈሳዊ ስጦታዎች እንድታውቁ ፈልጋለሁ። አረማውያን በነበራችሁበት ጊዜ ወዲያና ወዲህ በመነዳት ድዳ ወደ ሆኑ ጣዖታት እንደ ተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ የሚናገር ኢየሱስ የተረገመ ነው የሚል የለም። እንደዚሁም በመንፈስ ቅዱስ ካልሆነ በቀር ማንም ኢየሱስ ጌታ ነው የሚል እንደሌለ ነግራችኋለሁ። ስጦታዎች ልዩ ልዩ ሲሆኑ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ሲሆን ጌታ ግን አንድ ነው። አሰራርም ልዩ ልዩ ሲሆን ሁሉን በሁሉ የሚሠራው ግን ያው አንዱ እግዚአብሔር ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው። ለአንዱ በመንፈስ የጥበብን ቃል መናገር ይሰጠዋል፣ ለሌላው ደግሞ በዚያው መንፈስ የእውቀትን ቃል መናገር ይሰጠዋል። ለአንዱ በዚያው መንፈስ እምነት ይሰጠዋል፣ ለሌላው ደግሞ በዚያው በአንዱ መንፈስ የመፈወስ ስጦታዎች ይሰጠዋል። ለአንዱ ታምራትን የማድረግ፣ ለሌላው ትንቢትን የመናገር፣ ለሌላው ደግሞ መናፍስትን የመለየት፣ ለአንዱ በልዩ ልዩ ልሳን የመናገር፣ ለሌላው ደግሞ በልዩ ልዩ ልሳን የተነገረውን የመተርጎም ስጦታ ይሰጠዋል። እነዚህ ሁሉ የዚያው የአንዱ መንፈስ ስጦታዎች ሲሆኑ ለእያንዳንዱ ሰው እርሱ ራሱ እንደፈቀደ ይሰጠዋል። አካል ብዙ ብልቶች ቢኖሩትም አንድ አካል ነው። ነገር ግን ብልቶች ብዙ ቢሆኑም አካል አንድ ነው። ክርስቶስም እንደዚሁ ነው። አይሁድ ወይም የግሪክ ሰዎች ብንሆን፣ ባሪያ ወይም ነፃ ሰዎች ብንሆን፣ እኛ ሁላችን አንድ አካል እንድንሆን በአንድ መንፈስ ተጠምቀናልና ሁላችንም አንዱን መንፈስ እንድንጠጣ ተሰጥቶናል። አካል የተሠራው ከብዙ ብልቶች እንጂ ከአንድ ብልት አይደለም። እግር እኔ እጅ ስላልሆንኩ የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራልን? ጆሮም እኔ ዓይን ስላልሆንኩ የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራልን? አካል በሙሉ ዓይን ቢሆን ኖሮ መስማት ከየት ይገኝ ነበር? አካል በሙሉ ጆሮ ቢሆን ኖሮ ማሽተት ከየት ይገኝ ነበር? ነገር ግን እግዚአብሔር እንደወደደ እያንዳንዱን በየቦታው መድቧል። ሁሉም አንድ ብልት ቢሆን ኖሮ አካል ከየት ይገኝ ነበር? እንግዲህ ብልቶች ብዙ ናቸው፣ አካል ግን አንድ ነው። ዓይን እጅን አታስፈልገኝም ሊለው አይችልም። ራስም እግርን አታስፈልገኝም ሊለው አይችልም። እንዲያውም ደካማ የሚመስሉት የአካል ብልቶች እጅግ አስፈላጊ ናቸው። የተናቁ ለሚመስሉን ብልቶች ይበልጥ ክብር እንሰጣቸዋለን። ደግሞም የምናፍርባቸው ብልቶች ይበልጥ እንንከባከባቸዋለን። የማናፍርባቸው ብልቶቻችን ግን ይህ አያስፈልጋቸውም። እግዚአብሔር ግን የአካል ብልቶችን አንድ ላይ አገጣጥሞ ክብር ለሚጎላቸው የበለጠ ክብር ሰጥቷቸዋል። ይህንም ያደረገው በአካል ብልቶች መካከል መለያየት ሳይኖር እርስ በርሳቸው እኩል እንዲተሳሰቡ ነው። አንድ ብልት ቢሰቃይ ብልቶች ሁሉ አብረው ይሰቃያሉ። አንድ ብልት ቢከብር ሌሎችም ብልቶች አብረው ደስ ይላቸዋል። እንግዲህ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም የአካሉ ብልቶች ናችሁ። እግዚአብሔር በቤተ ክርስቲያን ውስጥ አንደኛ ሐዋርያትን፣ ሁለተኛ ነቢያትን፣ ሦስተኛ መምህራንን፣ ቀጥሎም ታምራት አድራጊዎችን፣ የመፈወስ ስጦታዎች ያላቸውን፣ ሌሎችን የመርዳት ስጦታ ያላቸውን፣ የማስተዳደር ስጦታ ያላቸውንና በልዩ ልዩ ልሳን የመናገር ስጦታ ያላቸውን ሰዎች መድቧል። ሁሉ ሐዋርያት ናቸውን? ሁሉስ ነቢያት ናቸውን? ሁሉስ መምህራን ናቸውን? ሁሉስ ታምራት ያደርጋሉን? ሁሉስ የመፈወስ ስጦታዎች አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን? ነገር ግን ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጠውን መንገድ አሳያችሁ። አንደኛ ቆሮንቶስ ምዕራፍ 13
በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጸናጽል ነኝ። የትንቢት ስጦታ ቢኖረኝ ምስጢርን ሁሉና ዕውቀትን ሁሉ ባውቅ ተራራንም ከቦታው የሚነቅል እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ያለኝን ሁሉ ለድሆች ብሰጥ ሰውነቴንም እንዲቃጠል ለእሳት ብዳርግ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ታጋሽ ነው፣ ደግሞም ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም። ተገቢ ያልሆነ ነገር አያደርግም፣ ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም። ፍቅር ከእውነት ጋር እንጂ በአመፅ ደስ አይሰኝም። ፍቅር ሁልጊዜ ይታገሳል፣ ሁልጊዜ ያምናል፣ ሁልጊዜ ተስፋ ያደርጋል፣ ሁልጊዜ ጸንቶ ይቆማል። ፍቅር ከቶ አይወድቅም። ነገር ግን ትንቢት ቢሆን ይሻራል፣ ልሳንም ቢሆን ይቀራል፣ ዕውቀትም ቢሆን ይሻራል። ምክንያቱም የምናውቀው በከፊል ነው፣ ትንቢት የምንናገረውም በከፊል ነው። ነገር ግን ፍጹም የሆነው ሲመጣ በከፊል የነበረው ይሻራል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር፣ እንደ ልጅም አሰላ ነበር። ከጎለመስኩ በኋላ ግን የልጅነትን ነገር እርግፍ አድርጌ ትቻለሁ። አሁን የምናየው በመስተዋቱ ውስጥ እንደሚታይ በድንግዝግዝ ነው። በዚያን ጊዜ ግን ፊት ለፊት እናያለን። አሁን የማውቀው በከፊል ነው። በዚያን ጊዜ ግን እኔ ራሴ ሙሉ በሙሉ የታወቅኩትን ያህል አውቃለሁ። እንግዲህ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንተው ይኖራሉ። ከእነዚህ የሚበልጠው ፍቅር። አንደኛ ቆሮንቶስ ምዕራፍ 14 ፍቅርን ተከታተሉ። መንፈሳዊ ስጦታዎችን በተለይም ትንቢት የመናገርን ስጦታ በብርቱ ፈልጉ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና ምስጢር የሆነውን በመንፈስ ስለሚናገር የሚረዳው የለም። ትንቢትን የሚናገር ግን ለማነጽ፣ ለማበረታታትና ለማጽናናት ለሰው ይናገራል። በልሳን የሚናገር ራሱን ያንጻል። ትንቢትን የሚናገር ግን ቤተ ክርስቲያንን ያንጻል። ሁላችሁም በልሳን ብትናገሩ ወዳለሁ፣ ከዚህ ይልቅ ግን ትንቢትን ብትናገሩ ወዳለሁ። ቤተ ክርስቲያን እንድትታነጽ በልሳን የሚናገር ሰው የተናገረውን ካልተረጎመ በልሳን ከሚናገር ይልቅ ትንቢትን የሚናገር ይበልጣል። እንግዲህ ወንድሞች ሆይ ወደ እናንተ በምመጣበት ጊዜ በመግለጥ ወይም በዕውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ በልሳን ብናገር ምን እጠቅማችኋለሁ? እንደ ዋሽንትና እንደ በገና ያሉ ሕይወት የሌላቸው ነገሮች እንኳ የድምፃቸው ቃና ልዩነት ከሌለው ዜማቸውን እንዴት ማወቅ ይቻላል? ደግሞ መለከት ትክክል ያልሆነ የጥሪ ድምፅ ካሰማ ለጦርነት ማን ይዘጋጃል? እናንተም እንደዚሁ ናችሁ። ከአንደበታችሁ ትርጉም ያለው ቃል ካልወጣ የምትናገሩትን ማን ሊያስተውለው ይችላል? ለነፋስ የምትናገሩ ትሆናላችሁ። በዓለም ላይ ብዙ አይነት ቋንቋዎች አሉ፣ ትርጉም የሌለውም ቋንቋ የለም። እንግዲህ አንድ ሰው የሚናገረውን ቋንቋ ትርጉሙን ካላወቅኩ ለሚናገረው እንግዳ ሆንበታለሁ፣ እርሱም ለእኔ እንግዳ ይሆንብኛል። እናንተም እንደዚሁ ናችሁ። መንፈሳዊ ስጦታዎችን ለማግኘት የምትሹ በመሆናችሁ ቤተ ክርስቲያን የምትታነጽበትን ስጦታዎች ለማግኘት ይበልጥ ፈልጉ። ስለዚህ በልሳን የሚናገር ሰው የሚናገረውን መተርጎም እንዲችል ይጸልይ። በልሳን በምጸልይበት ጊዜ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። ታዲያ ምን ማድረግ አለብኝ? በመንፈስ እጸልያለሁ፣ በአእምሮም ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአእምሮም ደግሞ እዘምራለሁ። እንዲህማ ካልሆነ እግዚአብሔርን በመንፈስ በምታመሰግንበት ጊዜ ለነገሩ እንግዳ የሆነ ሰው አንተ የምትናገረውን ካልተረዳ እንዴት አድርጎ ለምስጋናህ አሜን ሊል ይችላል? አንተ በሚገባ ታመሰግን ይሆናል፣ ሌላው ሰው ግን አይታነጽበትም። ከሁላችሁ የበለጠ በልሳን ስለምናገር እግዚአብሔርን አመሰግናለሁ። ነገር ግን በቤተ ክርስቲያን ውስጥ ሌሎቹን ለማስተማር 10,000 ቃላት በልሳን ከምናገር ይልቅ 5 ቃላት
በአይምሮዬ ብናገር ይሻላል። ወንድሞች ሆይ በአስተሳሰባችሁ ሕፃናት አትሁኑ፣ ለክፉ ነገር ሕፃናት ሁኑ፣ በአስተሳሰባችሁ ግን ጎልማሶች ሁኑ። በሕግም እንዲህ ተብሎ ተጽፏል፣ ቋንቋቸው እንግዳ በሆነ ሰዎች በባዕዳንም አንደበት ለዚህ ሕዝብ እናገራለሁ፣ ይህም ሆኖ አይሰሙኝም ይላል ጌታ። ስለዚህ በልሳን መናገር ለማያምኑ የሚሆን ምልክት እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም። እንግዲህ የቤተ ክርስቲያን ምዕመናን በአንድነት በተሰበሰቡበት ሁሉም በልሳን በመናገር ላይ ሳሉ እንግዶች ወይም የማያምኑ ሰዎች ወደ ጉባኤው ቢገቡ አብደዋል አይሉምን? ነገር ግን ሁሉም ትንቢት በመናገር ላይ ሳሉ እንግዳ ወይም የማያምን ሰው ቢገባ በሁሉ ይወቀሳል፣ በሁሉ ይመረመራል፣ በልቡም የተሰወረው ነገር ይገለጣል። እንዲሁም እግዚአብሔር በእርግጥ በመካከላችሁ ነው በማለት በግንባሩ ተደፍቶ ለእግዚአብሔር ይሰግዳል። ወንድሞች ሆይ እንግዲህ ምን እንበል? በምትሰበሰቡበት ጊዜ እያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ይህ ሁሉ ግን ለማነጽ ይሁን። በልሳን የሚናገር ቢኖር 2 ወይም ቢበዛ 3 በየተራ ይናገሩ፣ ሌላው ደግሞ ይተርጉም። የሚተረጉም ሰው ከሌለ ግን በጉባኤ መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። 2 ወይም 3 ነቢያት ይናገሩ፣ ሌሎች ደግሞ የተነገረውን በጥንቃቄ ይመዝኑ። ከተቀመጡትም መካከል አንድ ሰው አንድ ነገር ቢገለጥለት የመጀመሪያው ተናጋሪ ዝም ይበል። እያንዳንዳችሁ እንድትማሩና እያንዳንዳችሁ እንድትበረታቱ ሁላችሁ በየተራ ትንቢት መናገር ትችላላችሁ። የነቢያት መናፍስት ለነቢያት ይታዘዛሉ። እግዚአብሔር የሰላም አምላክ እንጂ የውከት አምላክ አይደለም። በቅዱሳን አብያተ ክርስቲያናት ሁሉ እንዲሁ ነው። ሴቶች በጉባኤ ዝም ይበሉ፣ ሕግም እንደሚለው እንዲታዘዙ እንጂ እንዲናገሩ አልተፈቀደላቸውም። ሴቶች ለማወቅ የሚፈልጉት አንዳንድ ነገር ካለ ባሎቻቸውን በቤት ይጠይቁ። ምክንያቱም ሴት በጉባኤ መካከል ብትናገር የሚያሳፍር ነው። የእግዚአብሔር ቃል የወጣው ከእናንተ ነውን? ወይስ የደረሰው ወደ እናንተ ብቻ ነውን? ማንም ነቢይ ነኝ የሚል ወይም መንፈሳዊ ስጦታ አለኝ የሚል ቢኖር ይህ የጻፍኩላችሁ የጌታ ትእዛዝ መሆኑን ይወቅ። ይህን የማያውቅ ቢሆን ግን እርሱም አይታወቅ። ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ፣ በልሳን መናገርንም አትከልክሉ። ነገር ግን ሁሉም በአግባብና አንደኛ ቆሮንቶስ ምዕራፍ 15 አሁንም ወንድሞች ሆይ የሰበኩላችሁና የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ ወዳለሁ። የሰበኩላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ፣ አለዚያ ያመናችሁት በከንቱ ነው። እኔ የተቀበልኩትና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኀጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደ ተጻፈውም በሦስተኛው ቀን ተነሣ፣ ከዚያም ለኬፋ ታየ፣ ቀጥሎም ለ12 ታየ፣ ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከእነዚህም አብዛኛዎቹ በሕይወት አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለምቈጠር ለእኔ ደግሞ ታየ። እኔ ከሐዋርያት ሁሉ የማንስ ሐዋርያ ተብዬ ልጠራ እንኳ የማይገባኝ ነኝ። ምክንያቱም የእግዚአብሔርን ቤተ ክርስቲያን አሳድጃለሁ። ነገር ግን በእግዚአብሔር ጸጋ አሁን የሆንሁትን ሆኛለሁ። ለእኔም የተሰጠኝ ጸጋ ከንቱ አልሆነም፣ እንዲያውም ከሁሉም በላይ በትጋት ሰርቻለሁ። ዳሩ ግን እኔ ሳልሆን ከእኔ ጋር ያለው የእግዚአብሔር ጸጋ ነው። እንግዲህ እኔም ሆንኩ እነርሱ
የምንሰብከው ይህንኑ ነው። እናንተም ያመናችሁት ይህንኑ ነው። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶቹ እንዴት የሙታን ትንሣኤ የለም ይላሉ? የሙታን ትንሣኤ ከሌለማ ክርስቶስም አልተነሳም ማለት ነው። ክርስቶስም ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችሁም ከንቱ ነው። ከዚህም በላይ እግዚአብሔር ክርስቶስን ከሞት አስነስቶታል ብለን በመመስከራችን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነ ክርስቶስንም አላስነሳውም ማለት ነው። ምክንያቱም ሙታን ካልተነሱ ክርስቶስም አልተነሳም። ክርስቶስም ካልተነሳ እምነታችሁ ከንቱ ነው፣ እናንተም እስካሁን ድረስ ከነ ኃጢአታችሁ አላችሁ ማለት ነው። እንዲህም ከሆነ በክርስቶስ ያንቀላፉት ጠፍተዋል ማለት ነው። ክርስቶስን ተስፋ ያደረግነው ለዚህች ሕይወት ብቻ ከሆነ ከሰው ሁሉ ይልቅ የምናሳዝን ነን። ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል። ሞት በአንድ ሰው በኩል እንደመጣ የሙታንም ትንሣኤ በአንድ ሰው በኩል ሆኗልና ሰዎች ሁሉ በአዳም እንደሚሞቱ እንደዚሁም ሰዎች ሁሉ በክርስቶስ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። መጀመሪያ በኩራት የሆነው ክርስቶስ፣ ከዚያም በኋላ እርሱ ሲመጣ የክርስቶስ የሆኑት፣ ከዚያም ግዛትን ስልጣንንና ኃይልን ሁሉ ከደመሰሰ በኋላ መንግስትን ለእግዚአብሔር አብ ሲያስረክብ ያን ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ ስር እስከሚያደርግ ድረስ ሊነግስ ይገባዋልና የሚደመሰሰውም የመጨረሻው ጠላት ሞት ነው። ሁሉን ነገር ከእግሩ ስር አስገዝቶለታል ተብሏልና። ነገር ግን ሁሉን ነገር አስገዛለት ሲል ሁሉ ነገር በክርስቶስ ስር እንዲገዛ ያደረገውን እግዚአብሔርን እንደማይጨምር ግልጽ ነው። ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ላስገዛለት ለእርሱ ይገዛል። ትንሣኤ ከሌለማ ለሞቱ ሰዎች ብለው የሚጠመቁት ምን እያደረጉ ነው? ሙታን ከቶ የማይነሱ ከሆነ ሰዎች ለእነርሱ ብለው ለምን ይጠመቃሉ? እኛስ ብንሆን ዘወትር ለአደጋ የምንጋለጠው ለምንድን ነው? ወንድሞች ሆይ እኔ በየቀኑ ሞታለሁ። ይህንንም በጌታችን በክርስቶስ ኢየሱስ በእናንተ ላይ ባለኝ ትምክህት አረጋግጣለሁ። በኤፌሶን ከአራዊት ጋር የታገልኩት ለሰው አስተያየት ብቻ ከሆነ ትርፌ ምንድን ነው? ሙታን የማይነሱ ከሆነ ነገ ስለምንሞት እንብላ እንጠጣ እንደሚሉት መሆናችን ነው። አትሳቱ። መጥፎ ጓደኝነት መልካሙን ጠባይ ያበላሻል። ወደ ሰከነ ልቦናችሁ ተመለሱ፣ ኃጢአትንም አትስሩ። እግዚአብሔርን የማያውቁ አሉና ይህንንም የምለው ላሳፍራችሁ ነው። ነገር ግን ሙታን እንዴት ይነሳሉ? የሚመጡትስ በምን አይነት አካል ነው የሚል ሰው ሊኖር ይችላል። አንተ ሞኝ፣ የምትዘራው ካልሞተ ሕይወት አያገኝም። የምትዘራውም የስንዴ ወይም የሌላ አይነት ዘር ቅንጣት ብቻ እንጂ ወደፊት የምታገኘውን አካል አይደለም። እግዚአብሔር ግን እንደፈቀደ አካልን ይሰጠዋል። ለእያንዳንዱም የዘር አይነት የራሱን አካል ይሰጠዋል። ሥጋ ሁሉ አንድ አይደለም። የሰው ሥጋ አንድ ነው። የእንስሳት ሥጋ ሌላ ነው። የዓሣ ሥጋ ሌላ አይነት ነው። እንዲሁም ሰማያውያን አካላት አሉ፣ ምድራውያን አካላት አሉ። ነገር ግን የሰማያዊ አካላት ክብር አንድ ነው፣ የምድራዊም አካላት ክብር ሌላ ነው። የፀሐይ ክብር አንድ አይነት ነው፣ የጨረቃ ክብር ሌላ ነው፣ የከዋክብት ደግሞ ሌላ ነው። ያንዱም ኮከብ ክብር ከሌላው ኮከብ ክብር ይለያል። የሙታን ትንሣኤም እንደዚሁ ነው። የሚበሰብስ አካል ይዘራል፣ የማይበሰብስ አካል ሆኖ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። ስለዚህ የመጀመሪያው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። የኋለኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ።
ነገር ግን በመጀመሪያ የመጣው መንፈሳዊ ሳይሆን ፍጥረታዊ ነው። ከዚያም በኋላ መንፈሳዊው መጣ። የመጀመሪያው ሰው ከምድር የተገኘ ምድራዊ ነው፣ የኋለኛው ግን ከሰማይ ነው። ከምድር የሆኑት እንደ ምድራዊው ናቸው፣ ከሰማይ የሆኑትም እንደ ሰማያዊው ናቸው። የምድራዊውን ሰው መልክ እንደለበስን የሰማያዊውን ሰው መልክ ደግሞ እንለብሳለን። ወንድሞች ሆይ ይህን እነግራችኋለሁ፣ ሥጋና ደም የእግዚአብሔርን መንግሥት አይወርሱም፣ የሚጠፋውም የማይጠፋውን አይወርስም። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን ሁላችንም እንለወጣለን። ይህም የሚሆነው የመጨረሻው መለከት ሲነፋ ድንገት በቅጽበት ዓይን ነው። መለከት ይነፋል፣ ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። የሚጠፋው የማይጠፋውን፣ የሚሞተው የማይሞተውን ሊለብስ ይገባዋልና የሚጠፋው የማይጠፋውን የሚሞተውም የማይሞተውን በሚለብስበት ጊዜ ሞት በድል ተዋጠ ተብሎ የተጻፈው ቃል ይፈጸማል። እንዲሁም ሞት ሆይ ድል መንሳትህ የታል? ሞት ሆይ መንደፊያህስ የታለ? የሞት መንደፊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድልን ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ የተወደዳችሁ ወንድሞች ሆይ ጸንታችሁ ቁሙ፣ በምንም ነገር አትናወጡ። ለጌታ ሥራ ዘወትር የምትተጉ ሁኑ፣ ምክንያቱም ለጌታ የምትደክሙት በከንቱ እንዳልሆነ። አንደኛ ቆሮንቶስ ምዕራፍ 16 አሁን ደግሞ ለቅዱሳን ስለሚደረገው ገንዘብ ማሰባሰብ ለገላትያ አብያተ ክርስቲያናት በሰጠው ትእዛዝ መሠረት አድርጉ። ገንዘብ ማሰባሰብ የሚደረገው እኔ በምመጣበት ጊዜ እንዳይሆን ከእናንተ እያንዳንዱ እንደ ገቢው መጠን በሳምንቱ መጀመሪያ ቀን እየለየ ያስቀምጥ። በምመጣበት ጊዜ እናንተ ለመረጣችኋቸው ሰዎች የመሸኛ ደብዳቤ ሰጥቼ ስጦታችሁን ወደ ኢየሩሳሌም እንዲያደርሱ እልካቸዋለሁ። የኔ መሄድ የሚያስፈልግ ከሆነ አብረውኝ ይሄዳሉ። በመቄዶንያ በኩል ማለፌ ስለማይቀር መቄዶንያ ከደረስኩ በኋላ ወደ እናንተ መጣለሁ። ወደምሄድበት ወደ ማናቸውም ስፍራ በጉዞዬ እንድትረዱኝ እናንተ ዘንድ ቆይ ይሆናል። ምናልባትም ክረምቱን ከእናንተ ጋር ሰነብት ይሆናል። አሁን እግረ መንገዴን ሳልፍ ልጎበኛችሁ አልፈልግም። ጌታ ቢፈቅድ ረዘም ላለ ጊዜ እናንተ ዘንድ ለመሰንበት ተስፋ አደርጋለሁ። ነገር ግን እስከ በዓለ ሃምሳ በኤፌሶን እቆያለሁ፣ ምክንያቱም ታላቅ የሥራ በር ተከፍቶልኛል። ብዙ ተቃዋሚዎችም አሉብኝ። ጢሞቴዎስ ወደ እናንተ ከመጣ አብሯችሁ ያለ ፍርሃት እንዲቀመጥ አድርጉ። እርሱም እንደኔ የጌታን ሥራ የሚሠራ ነውና፣ ስለዚህ ማንም አይናቀው። በሰላም ወደ እኔ እንዲመለስ እርዱት። መመለሱንም ከወንድሞች ጋር እየጠበቅን ነው። ስለ ወንድማችን ስለ አጶሎስ ደግሞ ከወንድሞች ጋር ወደ እናንተ እንዲመጣ አጥብቄ ለምኜው ነበር። እርሱ ግን አሁን ለመምጣት አልፈለገም። ሲመቸው ግን ይመጣል። ንቁ፣ በእምነት ጽኑ፣ በርቱ፣ ጠንክሩ። የምታደርጉትን ሁሉ በፍቅር አድርጉ። የእስጢፋኖስ ቤተሰቦች በአካያ የመጀመሪያዎቹ አማኞች እንደሆኑና ቅዱሳንንም ለማገልገል ራሳቸው እንደሰጡ ታውቃላችሁ። ወንድሞች ሆይ ይህን እለምናችኋለሁ፣ እንደ እነርሱ ላሉትና ከእነርሱም ጋር በአገልግሎት ለሚደክሙ ሁሉ ታዘዙ። በእስጢፋኖስ በፈርዶናጥስና በአካይቆስ መምጣት ደስ ብሎኛል፣ ምክንያቱም እናንተ እዚህ ባለመኖራችሁ የጎደለኝን አሟልተዋል፣ የኔንም የእናንተንም መንፈስ አሳርፈዋልና። ስለዚህ እንደነዚህ ያሉት ሰዎች መታወቅ ይገባቸዋል። በእስያ ያሉ አብያተ ክርስቲያናት ሰላምታ ያቀርቡላችኋል። አቂላና ጵርስቅላ በቤታቸውም ያለችው ቤተ ክርስቲያን የከበረ ሰላምታ በጌታ ያቀርቡላችኋል። ወንድሞች ሁሉ ሰላምታ ያቀርቡላችኋል።
እርስ በርሳችሁ በተቀደሰ አሰሳም ሰላምታ ተሰጣጡ። ይህን ሰላምታ በገዛ እጄ የጻፍኩላችሁ እኔ ጳውሎስ ነኝ። ጌታን የማይወድ ቢኖር የተረገመ ይሁን። ጌታ ሆይ ና። የጌታ ኢየሱስ ጸጋ ከእናንተ ጋር ይሁን። ፍቅሬ በክርስቶስ ኢየሱስ ከሁላችሁ ጋር ነው። አሜን።